ሰለላሁ ዐለይሂ ወሰለም ከሚለው ቃል ጋር ተያይዞ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም ብቻ ኻስ አይደለም። ኢሬቻ በዓል ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ቪዲዮን ግን ላይክ ማድረግ እንዳትረሱ። አሁን ለምሳሌ ጆሃር መሐመድን ብዙዎች ከዲን አንፃር አይደግፉትም። እንዳልከው እንደ አቋም እንደ ፖለቲካው አቋሙ እንደሚያራምደው እንቅስቃሴ የሚያከብረው የሚወደው ሊኖር ይችላል። በዲኑ በኩል ደግሞ ስትመጣ ዲኑ ላይ የነበረውን አስተዋጽኦ ስታይ ምንም ወይም ደግሞ ዲኑን ሞቼቶች የሆነ የግሩፕ አስተሳሰብ እንድናጮህ ፍላጎት አይኖራችሁ ተግባራዊ የሚያደርግበት መንገድ የለም ማለት ይችላል። ከዛም አልፎ እንግዲህ የኢሬቻ በዓል ላይ ተገኝቶ ሁሉ የበዓሉን አከባበር አብሮ ሲያደምቅ የነበረን ሰው ለረሱል ሰለላሁ ዐለይሂ ወሰለም የተሰጠውን እንግዲህ ኢነላህ ወመላኢከቱሁ ተብሎ አላህ በቁርአኑም ላይ ረሱላህ ሰለዋት እንደሚወርድ የጠቀሱትን አላህ የጠቀሰውን ለአንድ ለእንደዚህ ዲኑ ላይ ብዙም ተሳትፎ ሲያደርግ ለማናየው ሰው መስጠት አግባብ ነው? ይህ ሰው ለነብዩ ሰለላሁ ዐለይሂ ወሰለም ማለት ያለብኝ ሰላዋት ለጀዋር ለአንድ ፖለቲከኛ እያለ ነው። ወንድሞች አላህ ይዘልልን ሐቂቃ ነው ብላችሁ አላህ ይዘልልን። ሶሻል ሚዲያ ላይ ስለ ፖለቲከኛው ጆሃር መሐመድ ስታነሳ ሰላዋት እስከ ማውረድ የደረስክበት ነበር። ዶክተር አብይ ይህን ሰው ምን ትለዋለህ? አስነዋሪ ሻይኾችም ወይም ደግሞ ትላልቅ የእውቀቱ አባቶች ላይ እንኳን ያልተባለውን አንድም ፖለቲከኛ በእንደዚህ አይነት ለረሱል ሰለላሁ ዐለይሂ ወሰለም በተሰጠ አጠራር መጥራት አግባብ ነው? ሴዶ ዘመኑን ዳይ ያጮተ ነው። ይህን ሰው ምን ትለዋለህ? ወደ አላህ ተመለስ፣ በስሜት አትጓዝ። ሰለላሁ ዐለይሂ ወሰለም ከሚለው ቃል ጋር ተያይዞ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም ብቻ ኻስ አይደለም። ኡስታዚ ይህ ደግሞ ምንድነው? አታዘውተር እንጂ በሌሎች ሰዎችም ላይ ሰላዋት ብታወርድ ከዲን ጋር ተያይዞ ችግር የለውም። ኡስታዝ ካሊድ ይሄ ሰው እኮ አስቸገረ። ምንድነው ታወራው? ሰላዋት አይዘውተር እንጂ አንተ እኔ ላይ ሰላዋት ብታወርድ ወይ እኔ ላይ አንተ ላይ አልፎ አልፎ ባወርድ ዱዓ ነው። በኡለማ አይፋታንም እንዴ? ወላሂ መገን የሰው ልጅ እንደ ዕውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ጆሃር መገኘቱ አለመገኘቱ ስተት ነው። እሱም ከሱ ጋር ከግለሰቡ ጋር የሚያያዝ ነው፣ ከዕውቀቱ ደረጃ የሚያያዝ ነው። ስለ ኢሬቻ ባህል እኔ ሽርክ ይሁን ባህላዊ ተግባር ይሁን ብዙ መረጃዎችን ማየት ወይም ደግሞ የአገራችን ላይ ያሉ አሊሞች ግልጽ የሆነ እንትን መስጠት አለባቸው፣ ማብራሪያ። ኢሬቻ ባህል ሽርክ ነው ወይ? ኡስታዝ ካሚል ይህ ሰው እስካሁን ድረስ ኢሬቻ ሽርክ መሆኑን አልነገሩንም እያለ ነው። እስቲ ንገሩልኝ። ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን፣ እናያለን። ሙስሊም አላህ ስብሓነሁ ወተዓላን ሌይለ ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላን ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። እባካችሁ ወንድም እባካችሁ ምንድነው ይሄ? ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ይህ ሰው እያወቀ እያከበረ ነው፣ ጀዋርም ሲያከብር እየደገፈ ነው። ምን ትለዋለህ ዶክተር አብይ? ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶችንን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው? በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲስ የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። በይሉንታ የሚያከብሩ ሙስሊሞችን ምን ይሏቸዋል?
ማይሆን ነገር ውስጥ የሚገቡት ይሄ አይዲያቸውን ሎጂካዊ ለማድረግ እኮ በቃ ብዙ ነገር ነው የሚሞክሩት። ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ስለዚህ እኛ ሙስሊሞች ማድረግ ያለብን تعبد الله وحده لا شريك له متافقرው ሙእሚን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከው ነው። ومن الناس من يتخذ من دون الله اندادا يحبونهم كحب الله والذين آمنوا أشد حبا لله ومن الله سبحانه وتعالى أنهم يودوا النزار يقوم يهملكواتشون يودواتشال. إذن أحبتي في الله عقيدة قدها إلهي ድርድር መሞዳሞድ ሙዳሃና መመሳሰል መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala ወለው አሽረኩ ነቢያቶችን ዝርዝር ይነግረንና ሱረቱል አንዓም ላይ እነዚህ በክብር የተገለጹ ነቢያቶች ኢብራሂም وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم له ووهبنا له إسحاق ويعقوب إيالي يزرزر النزي نبياتوچن بكبر كتراتشو ولا من الال ولو أشركوا هؤلاء الأنبياء هؤلاء الرسل هؤلاء الأجلاء فيهم أولو العزم نزي تكبرت يلاقوت مرطوج شرك بسروا إلى الله لحبط عنهم ما كانوا يعملون سراوچاچو بمولو ابس ደረገባቸዋል ባዶ እጃቸውን ይቀሩ ነበር ይላል አላህ Subhanahu Wa Ta'ala። ከሳራ ነው ሽርክ ክስረትን ነው የሚያስከተለው። ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين. شرك مشرك دنيانم آخرانم يكسر إلى الله سبحانه وتعالى. خسر الدنيا والآخرة ذلك هو الخسران المبين. نبياتنا دقمو تخصيص هذا قولية الله من آلات يا محمد يتكبرك سيد ولد آدمنا يا الله وداجنا النبي عليه الصلاة والسلام لو كنت متخذا خليلا لاتخذت أبا بكر خليلا ولكن خليلي الرحمن خليل الله نبي عليه الصلاة والسلام الله من آلاته يا محمد لئن أشركت لا يحبطن عملك ولا تكونن من الخاسرين بالله شرك بهن سأمولوا أفرد منهم يبلاهم لا يحبطن عمله الناس ولا تكونن من الخاسرين كخسار وجنتون الليلة شوال. إذا أحبتي في الله إن لي نيابة عمد ولت ودنا يتكبراتيو يا نور الدين ميديا ቤተሰቦች ቪዲዮን ላይክ ሼር በማድረግ በዚህ ሰዓት ያለውን ስለ ኢሬቻ ያለውን ውዥንብር ኢሬቻ ሽርክ መሆኑን ከራሳቸው እምነትም ማወቅ ትችላላችሁ። ዋቄ ፈታ እምነት የእምነት በዓል ነው እንጂ የኦሮሞ ባህል አይደለም። ባህልና ሃይማኖትን እየለየን አንዳንዴ። ስለዚህ እያንዳንዳችን ያለውን ነገር ሼር በማድረግ እናሳውቅ። ይሄን ቪዲዮ በዚህ ያዋዘ ያመጣሁት ቪዲዮ እንዳይሰለቻችሁ ብዬ ነው። ቪዲዮን ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።